ጽዮን አቤልን ከወጋችሁ በኋላ በቃ መሞቱ ነው ብላ በተፈጠረው ነገር በህይወቷ ማንንም ሰው ገላ ወይም ደግሞ ችግር እንደዛ አድርሳ ስለማታቅ ለመጀመሪያዋ ስለሆነ ሰውነቷ ሁሉም ይንቀጠቀጣል። ቢላዋውን እዛ ደም በደም ሆኖ ስታየው ኤፍራታም ድንግጥ ብላ ምንድነው ያደረግሽው? ለምን እንደዛ አደረግሽ ብላ ጠይቃታለች። ድንገት በር ሲቆረቆር ያፌት ተብዬው አቤል እንደዛ ተጋድሞ ሲያየው ምን ሆኖ ነው? ያው ዘመዱ አይደል አንጀቷ አላስችለው ነው አለመሰለኝ ምን ሆኖ ነው? ምንም ጥያቄ ሳይጠይቅ አፋፍሶ ወደ ሐኪም ቤት ወሰደው። ናታ እስር ቤት መግባቱ በቃ በአቤል ምክንያት መስሏን ነበር። ለካ በሌላ ኬዝ ነው። ቤዛ ሁሉንም ነገር ደውላ ለኤፍራታ ስታስረዳት በሌላ መንገድ እንደተናገረ በሌላ መንገድ እንደተያዘ በዶክተሩ ሞት ኬዝ እንደተያዘ አስረድታታለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ኤንድ ማይ ብሮ ቤተሰቦች ሙስሊም ክርስቲያን ወገኖቼ በያላችሁበት ሰላማችሁ ይብዛ እያልኩኝ የሐረግን ድራማ ይዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ። ላይክ ሼር ማድረጋችሁ እንዳትረሱ። ወደ ሐረግ ድራማ እንሄዳለን። የሐረግ ድራማ እንግዲህ ሲጀምር አቤልም በቃ እያጣጣረ ነበር። ድንገት በር ሲቆረቆር ያፌት መጥቷል። ያፌት እንደዛ ደም በደም ሆኖ ሲያየው አቤል አላስቻለውም። ማነው ምንድነው እንደዚህ ነው ለፖሊስ እናገር ምናምን ሳይል አፋፍሶ ያው ዘመዱ አይደል ምንም ክፉ ቢሆንም እንደማንም አፋፍሶ ሐኪም ቤት ይዞት ሄዷል። ኤፍራታ ጽዮንን ለማረጋጋት ከነብ ላይ ቁጭ አድርጋ ምንድነው ያደረግሽው? ምን ተፈጥሮ ነው? ለምንድነው እንደዛ ያደረግሽው? ብላ የጥያቄ ማዕት አሽጎደጎደችባት። ጽዮን እያለቀሰች ወንድሜ እኮ እስር ቤት ገባ፣ በሱ ምክንያት ነው እስር ቤት የገባው። በቃ እንደዛ ድብቀን እኛን ሲያስፈራራብን የነበረው የሰው ግድያ የነበረውን ቪዲዮ ለፖሊሶች አሳይቶ ወንድሜ እኮ ታሰረ ስትላት፣ ኤፍራታ የኔ ናት አይታሰርም፣ እንዴት እንደዚህ ይሆናል? አንቺም እንደዚህ ማድረግ አልነበረብሽም። ስንት ዋጋ የከፈልኩለትና የለፋውለት እንዲህ ባጭሩ አይቀርም። ለናታን ብቻ ሳይሆን ለብዙ ነገር ዋጋ የከፈልኩበት እንዲህ በቀላሉ ዋጋ ባጭር አይቀርም እያለች ጽዮንን ለማጽናናት እና ለማባበል እየሞከረች ነው። ገኒ በመካከላቸው ከውጭ ከገበያ መጣች። ስትመጣ ጽዮን ለማስመሰል ብላ እንባዋን ጠረግረግ አድርጋ እንዴት ነሽ ገኒዬ፣ ሰላም ነሽ? ነይ ግቢ ምናምን ተባብለው ኤፍራታን እኮ ልጠይቅ መጥቼ በዚህ ሌሊት ታዳ ልጅ የምንወጣት አይደርስም እንዲ ያለች ገኒ። አይ ድንገት ነው ምናምን ብላ ነገሩን ሸወድ አረገች። ኤፍራታ ከቤዚ ጋር ደውላ የተፈጠረውን ነገር ሁሉ ጠይቃታለች። ቤዛም ብትሆን የምታውቀውን ነገር ነው የመለሰችላት። ማለቴ ናታ በዶክተሩ ምክንያት እንደሞትና በቃ በሱ ስልክ ምርመራ ለምርመራ ወስዲዮት ነው እንጂ ያን ያክል የከፋ ችግር አልፈጠረበትም ብላ አረጋግታታለች። ጽዮንና ኤፍራታ የጠረጠሩት አቤል ተብዬው ቪዲዮውን የሰጠና በቃ ናታ እስር ቤት የገባ እስከመጨረሻው የማይለቀቅ ነበር የመሰላቸው። በቃ እሺ ቆይ ተረጋግቼ ልደውልሽ በኋላ ብላ ስልኳን ጆሮዋ ላይ ዘጋችው። ምን ሆኖ ነው እነዚህ ልጆች እያለ ጽዮንም በራሷ ዓለም ምንድን ሆኖ ነው እያለች ብቻዋን ሉሊት ጋር ማውራት ጀመረች። በቃ ጽዮኒ እኔና አንቺ እንዳሰብነው አይደለም፣ በቃ በዛ በዶክተሩ ምክንያት ነው የዶክተሩ ምክንያት ምናምን ብላ ግልጹን ነገረቻት። እንዴት ማለት አቤል አይደለም ወንድሜን ያሳሰረው አለቻት። አዎ አቤል አይደለም እኔና አንቺ እንዳሰብነው አይደለም አለቻት። አረጋጋቻት። እና አቤል ተብዬው ሐኪም ቤት ያው ያፌት ይዞት ዱይላ የተፈጠረውን ነገር ፖሊስ ስለያዘው ምንም ሳያስቀር በቃ ጽዮን እንደወጋችሁ ሁሉንም ነገር ተናግሯል። ፖሊሶች ቀንና ደቂቃ ሳይፈጅባቸው ጽዮንን እስር ቤት አስገብተዋታል። በቃ ምንም ችግር እንደዚህ ወንድሜን የጎዳውን የሆነ ነገር አድርጌ መግባት ለኔ ምንም አይደለም ብላ ያን ያክል አልተቆጨችም እስር ቤት መግባቷ። ቢኒያም ይሄንን ጉር ሲሰማ በቃ ያዙ ልቀቁ ብሎ እስር ቤት ሄዷል ሊጠይቃት። እንዴት ምን ሆነሽ ነው? እንዴት እንደዚህ ታደርጊያለሽ? ቆይ ለኔ ማን አለኝ? ለኔ እንኳን አታስቢም? እንዴት እንደዚህ ታደርጊያለሽ? እስር ቤት ስትገቢ ቀርቶ አይደለም ካጠገቤ ስትለይ እንዴት እንደምሆን አታቂም? ቆይ ምን ሆነሽ ነው እያለ እየጠየቃን ነበር። ግን እሷም ያው ምን ላድርግ፣ ማንኛውም ወንድሙ ላይ የሆነ ነገር ሲደረግ የሚያደርገውን ነገር ነው፣ ደግሞ ልጁ ይገባዋል እያለች በቃ አሁን አታስቢ፣ አትጨነቂ፣ እንደማንም ብዬ ነገሮችን አመቻችቼ ያው ጠበቃ አይደለ ጠበቃም ሆኖ ምንም ሆኖ ትፈቻለሽ፣ አንቺ ተረጋጊ። አዎ ቢኒ በቃ ለወንድሜ እንዲያትነግረው የተፈጠረውን ነገር ደግሞ እዛ እስር ቤት ሆኖ ሌላ ጭንቀት ይፈጥርበታል ብለዋለች። እሱም እሺ ብሎ ቃል ገብቷል። ናኡድ የቤዚ መጥፋት ግራ ገብቶታል።
ሂጄ ልጠይቃት ምን ላድርግ? ምን ሆና ነው ሰሞኑን ከስፖርት የቀረችው? ከኔስ እሺ ክራቅ ምን ሆና ነው ከቦታ የጠፋችው ብሎ ቤቷ ሂዷል። በሩን ቆርቆር ቆርቆር ሲያደርግ በቃ ሉሊት ናት። እንደዛው እንደፈረደባት እያስጋካች በቃ በሰው መቀለድና በሰው ሙድ መያዝ የማይሰለቻት በናኦልም ሙድ ይዛበታለች። መጥረጊያ ይዛ በሩን ስትከፍት ቤዛ የለችም ወይ ጥሪልኝ እባክሽ ሲላት መጥረጊያውን ይዛ ይቺ ፊት ለፊት እኮ ናት መኪያጅ ምናምን ስላልተቀባች ነው እንጂ አልታየችም እንዴ ምናምን እያለች ቀለደችበት። አንቺ ቀልደኛ ነሽ፣ እልቅ ቤዝን እባክሽን ጥሪልኝ ቢላትም አልሰማችውም። አንቺ እናትዬ የለየልሽ ነሽ ብሎ ብሽቅ ብሎ ጥሏት ሂዷል። ጽዮን የታሰረችበት እስር ቤት እንግዲህ እህቴ ናት ብለን ነው የምናስበው። የያፌት እህት መሆኗን እንግዲህ እስካሁን እያልን ነው የምናስበው። እና እህቴ እንዴት እንድትታሰራለች ብሎ ሊጠይቃት ዷለ። እንዴት በቃ ምን ሆነሽ ነው? የሚቸግርሽ ነገር አለ? ለምንድን ነው እንዴት እንደዚህ ታደርጊያለሽ? አንቺስ ገና ልጅ አይደለሽ እንዴ? ወጣትነትሽን ይዘሽ እንዴት እስር ቤት ትገቢያለሽ? ምናምን እያለ ሊያወራት ፈልጎ ነበር። ጽዮን ምን ልትሰራ መጣ? ምን ፈልገህ መጣ አንተ ኦሬ? ምን ልሰራ መጣ? አሁን ከፊቴ ጥፋ ምናምን ብላው መልሳለት። አንተ መሆንህን ባቅ ኖሮ አልመጣም ነበር። ምን አባ ፈልገህ መጣ? ያ ደግሞ የጨረስኩት ተረፈ። ረንደው ባንድ ፊቱ ሂዶ ቢሆን ይሻለው ነበር እያለች የአቤልን ሁኔታ ለመጠየቅ ሞከረች። እሷ ምንም ሳታወራ ወደ ውስጥ ገባች። እንግዲህ ያፌት ተብዬው ስለ ሁሉም ነገር ሊያጣራና እርግጠኛ ነኝ ያው ሊያስፈታት ነበረ። ቤቱ ጭር ሲልላት ጎጃመኛ እየጨፈረች ነው። ቤዚ የለች፣ ጽዮን የለች። በቃ ጥርግርግ ብለው ባዶ ቤት እንደፈለገች ለመሆን ደስታዋን ለመግለጽ እየጨፈረች ነው ሉሊት ተብዬዋ። ኧረ እንደው ምን መጨፈር ብቻ መክነሳውን እንደ ሰው ቆጥረው አጠገቧ ከነቡ ላይ ቁጭ አድርጋ ከመክነሳው ጋር ቤዛን አስመስላ እያወራችው ነበር። የእሷ ጉዳይ አልቅም። እስር ቤት ስንሄድ ያፌት እንግዲህ ናታ ቢኒያም ሊጠይቀው ሂዷል። ሁሉን ነገር እስኪ ያስረዳኝ፣ እንዴት ሊሆን ችሎ ነው እስር ቤት የገባው? በምን ኬዝ ነው ምናምን ሲለው ስለ ዶክተሩ ሁሉንም ነገር አጫወተው። ዶክተሩ ስለ ኤፍራታ የሚያውቀው ነገር አለ መሰለኝ። ቀጥሮኝ እኮ የሆነ ነገር እነግርሃለሁ ብሎኝ ወደሱ ቦታ ሲሄድ በቃ ሆነ ቦታ ስደርስ ደውልለት ስልኩ ዝግ ነው። እኔም ደግሞ የሆነ ችግር አለ ወይም ደግሞ የሆነ ሊጠልፉ ይፈልገው ነው ብዬ ከመንገዱ ምንም ሳላገኘው ሰውየውን ጠፋሁኝ። እና ያው ሰውየው ትናንትና እንደሰማው በዚህ ነው ሞቷል። እና መጨረሻ ላይ በስልኩ የደወለው ደግሞ እኔ ላይ ነው። እንግዲህ ሰው ፖሊሱ የጠረጠረው እኔ የገደልኩት መስሎታል እስከሚጣራ ድረስ። እና ደግሞ ያው አንተም ጠበቃ ስለሆንክ ሌላም ያው ፖሊሱም ሁሉም እና ደግሞ ተደብቀው ሲሰሩት ስለ ያፌት ሲሰሩት የነበረውን ሁሉን ነገር ቶሎ እንድናጣራ በቃ ከዚህ በመውጣት አለብህ። ይህ ነገር የያፌት እጅ ሳይኖርበት አይቀርም፣ በደንብ እናጣራለን ተባብለው ቢኒያም ጋር ተለያይተዋል። ቤዛን ብትሆን ልትጠይቀው ሄዳለች። የጽዮንን መታሰር ሁለታቸውም ደብቀውታል። ቢኒያምም እንዳትናገር ብላ ቃል ስላስገባቸው አልነገረውም። ቤዛን ብትሆንም እንደው ቤዛ እንደው ይሄን ነገር እኮ አደራሽን ለአንቺ ነው አደራ የምሰጠው ምናምን እያለ ሲያወራባት እና ስለ ጽዮን ሲያነሳባት እየተርበተበተችን ቢሆን አረ ምንም አትሆንም ናቱ አንተ ከዚህ ከጉድ ውጣና እንደገና ደግሞ እስቲ በቃ ጠበቃችን እናዋራዋለሁ ብትለው አይ ሌላ የማውቀው ጠበቃ ኬዙን ይዞታል አንቺ አትጨነቂ ብቻ ይሄን ነገር አደራሽን ብቻዋን እንዳይደብራት ይሄን ነገር ከሰምታ ደግሞ ስለ ኤፍራታ የምታውቀው ነገር አለ መሰለኝ ስጠይቅላት ወሬ ጀምራልኝ እኮ ጥላኝ ሄደ ዝም ብላ እያለ ስለ ሁሉም ነገር አወራት። ወይዘሮ ትዝታ አጋጣሚው ታይሰራላት አይቀርም። ያቀደችለትና ያሰበችለት ሳይሳካላት አይቀርም። ልጇን መምጣቷን ጠብቃ በራፍ ስትቆረቁር ሊገባ ስትል ወደ ውስጥ ጠብቃ ስልክ ያልተደወለላትን ስልክ የተደወለላት መስላ ስታወራ ነበር። ናታ ታሰራሉ? እንዴት ሊሆን ይችላል? እሱ እኮ ስራ ከገባሩን 1 ወሩ ነው። ጭራሽ ተመች ሆኖ ሰው መግደል ምናምን ወንጀላ ተጠርጥሮ እስር ቤት የገባው እያለ ስለ ናታ ስታወራ ልጇ ሰማቻት። ልጇም ስለ ናታ ምን ተፈጥሮ ነው ብላ ድንግጥ ብላ እናቷን ጠጋ ብላ ጠየቀቻት። እንግዲህ እንደማንኛውም ሰራተኛችን ነው ምን እንደሆነ በደንብ አጣራለሁኝ እና ደግሞ ያው እንግዲህ ሰራተኛ እስከሆነ ድረስ ጥፋቱን በደንብ መቀጣት አለበት እና ደግሞ ምናምን ብላ ያወራች የነበረ። ስለዚህ ስለ ኤፍራት ስለ ናታ በቃ የሆነ ነገር እሱ ምንም ነገር የሚያውቀው ታሪክ የለም። በቃ እሱ ምንም ጥፋት የለበትም። እባክሽ እናቴ አንቺ ብዙ ነገር ማድረግ ትችይልሽ። ለኔ ልጅሽ አይደለሁኝ? ለኔ ለልጅሽ ምንም ቢሆን ታረጊልኛለሽ አውቃለሁ። እባክሽ ቶሎ አስፈችው። እሱ ምንም አይነት ሰው መግደል ቀርቶ ምንም ነገር ማድረግ አይችልበትም
እያለች ስትርበተበት በቃ ወይዘሮ ትዝታ ያለውን አጋጣሚ ልጠቀምበት ብላ ነው መሰል መርበትበቷን ስታቅ አንቺ እኔ እምልሽን ትሰሚያለሽ። ትናንትና ረሳሽም እንደ ወንድምሽ ጋር እንደዛ ትገለፍጡ እኔን መሳቂያ መሳለቂያ ስታረጊኝ የሆንሽውን ነገር የተፈጠረውን ነገር ሰሞኑ እንደዛ የደበረሽ ምን ሆነሽ ነው ብዬ ስጠይቅሽ አንቺ እንዲናት መቼ ቆጠርሽኝ? ባይሁን ከመንገድ ወግጅልኝ። ሰራተኛ ነው እንደ ጥፋቱ እንደ ማንኛውም ሰው ይቀጣል። ሙግጅልኝ የራስሽ ጉዳይ ብላ አስመስላ ጥላት ሄዳለች። ልጅቷ ምን ማድረግ እንዳለባት ተጨንቃለች። የሆዱ ነገር ጥና የሆነው አቤል በቃ እንደዚህ ተውግቼ እንዴት እንደዚህ ደህና ምግብ ስሪልኝ እያለ እንደ ትልቅ እናት እንኳ የምትሆነውን ገኒን ሳያያት ጭራሽ እንደ ሰራተኛ ያመናጭቀዋል። በቃ ደህና ነገር ለየት ያለ ምግብ ስሪልኝ፣ እኔ እንደዚህ ተውግቼ ደም ፈሶ ደህና ምግብ መብላት አለብኝ ሲላት ገኒ ያላስችላት ብሎ ብድግ ብላ ልትሰራ ስትል የተፈጠረውን ነገር ሊያወራ ተነሳ። ማለት ማን እንደወጋው ምን እንደወጋው ጽዮን ናት እንደዚህ ያደረገችኝ። ምን መደበቅ አለው ያጎቴ ሚስት አላት ኤፍራታን። ኤፍራታ እናቷ እንዳደነግጥባት ነገሮችን መደበቅ ፈልጋ ነበር፣ ግን ያቤል ተብዬው መቼ አስቻለው። እሺ ደግ ምግብ ልስራልህ ብላ ገኒ ተነስታለች ካለችበት። እንዲሁ እያለ አፌት መጥቷል። ያፌት እንግዲህ እህቱ ናት አይደለ ጽዮን ለእስር ቤት ስላያት እንደዛ ሆኖ እስር ቤት መሆኑ አላስቻለውም እና በቃ መጥቶ ስለ ክሱ እንዲያነሳ ሊጠይቀው አስቧል። በመሀል ስልክ ተደውሎ ካገታቸው ሴቷ መካከል አንዷ ስለታመመች ምን እንደሚያደርጉ ሰራተኛቸው ደውሎ ነግሮታል። በቃ ሳምንት ሙሉ ምንም አልሰራችም ማለት ነው። እንዴት እንደዚህ ትሆናላችሁ? እንዴት ዝም ትላለህ አንተስ ቢሆን ሳምንት ሙሉ? ለማንኛውም የሚሆነውን ነገር አድርጉ ብሎ ስልኩን ዘጋው። ያቤል ተብዬው ደስ ይላል እንደዚህ ቁጭ ብሎ በስልክ ማዘዝ እና በስልክ ስራ ማስፈጸም ደስ ይላል። እኔም አንድ ቀን እንዳንተ እያለ ሙድ የመያዝበት። አንተ ስርዓት ያዝ፣ ዝም ብለህ አትገላፈጥ። ስማ አሁን የምልህን እያንዳንዱን ነገር ሄደህ ትፈጽማለህ። ጽዮን ገና ልጅ ናት። እንኳን እስር ቤት ቀርቶ አይደለም ማስተካከላ እንኳን ቤት በስርዓት የምትቀመጥ ልጅ አይደለችም። ስለዚህ ሂደህ እስር ቤት ምን እንደተፈጠረ ሁሉም ነገር የይቅርታህ እንዲታነሳ ፈልጋለሁኝ። ልጅቷ መፈታት አለባት ብሎ አነሳበት። እንዴት ነው የምታስበው? ባክህ እኔ እዚህ ደም ፈሶኝ እንደዚህ ተወግቼ አንተ ለሷ ታስባለህ? ቆይ እኔ የምለው እሷ ናት ወይስ እኔ ዘመድህ? እኔ እዚህ ደም እንትን እያለኝ አንተ ስለሷ ትጨነቃለህ ብሎ አትመልስልኝ። አንተ ስርዓት ባለው መልኩ ሄደህ ክስህን ታነሳለህ። ጽዮን መፈታት አለበት በቅርብ ቀን። አፍህን አትክፈት፣ ዝም ብለህ ዝጋ። እንደውም ይሄን ነገር እስኪ ማን ያመለከተው? ጽዮን አንተ መውጋቷ ማን ነገራቸው? እኔ የምለው አንተ ነህ እንደ ነገርካቸው? እሱ እንደነገራቸው ለፖሊሶቹ አቋል ያፌት። ስማ ስነ ስርዓት ባለው መልኩ ሂደህ ክስህን ታነሳለህ፣ አለበለዚያ ሌላ ነገር እንዳይከተልህ ብሎ ፍጥጥ እንዳለበት ፊልሙ ያልቃል። የሐረግ ድራማ እዚህ ላይ ያቆማል። ውድ ቤተሰቦች እናንተስ ምን ትላላችሁ? ጽዮንና ናታ በእኔ ሀሳብ በቅርብ ይፈታሉ ብዬ አስባለሁኝ። እንግዲህ የኤፍራታም ስቃይና መከራ ቢያበቃ ደስ ይላል፣ ግን ደግሞ ከባድ ነው፣ ገና ጣጣው አያልቅም። እና ውድ ቤተሰቦች ስለነበረ ቆይታ አመሰግናለሁ። በሌላ ፕሮግራም ውስጥ የምንገናኝ መልካሙን ሁሉ እመኝላችኋለሁ። አላሁመ ሰሊ ወሰሊም አላ ነብይና ሙሐመድ ወአላ አሊሂ ወሰህቢሂ ወሰሊም አጅማኢን። ዛሬ ጁምአ ነው፣ ያው እኔ ሌሊት ነው ቪዲዮ የምሰራው። መልካም ጁምአ ብያለሁኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። ቻው ቤተሰብ፣ ባይ ባይ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።